ላለፉት 17 ዓመት የቆየ ፍጥጫ በአባቶች ብሂል ሴት የላከው ጅብ አይፈራም ወይም ደግሞ ሴት የጫረችው ጸብ መብረጃ የለውም ይሉናል። በቴዲ አፍሮና በሰይፉ ፋንታሁን የተከሰተው ሐቅም ይሄው ነው። አመለሰት የጫረችው እሳት እየተቀጣጠለ ይሄው 17 ዓመትን አስቆጠረ። በሌላ በኩል ቴዲ አፍሮ ስለ ሰይፉ ሲያወራ አይሰማም። ነገር ግን የጸቡ ምክንያት የሆነችው አመለሰት ሙጬ ቆይታ ከአመለሰት ጋር በተሰኘው ፕሮግራም ላይ በጋበዘቻቸው እንግዶች የሰይፉ ስም ሲነሳ አደባብሳ ወይም እሱ ስም ላይ እንዳይቆይ ለማድረግ ሞክራለች። ስሙ አመለሰት ሙጬ የቴዲ አፍሮ ፍቅረኛ ከዛ ሚስት አሁን ደግሞ የልጆቹ እናት ከመሆኗ ቀደም ብሎ የሰይፉ ፋንታሁን የፍቅር አጋር ነበረች። ሰይፉ ጋር የተዋወቀችው ይፈለጋል በተሰኘው የሰይፉ ፋንታሁን ፊልም ሲሆን የሴቷን ዋና ገጸ ባህሪ ወክላ ወይም የሰይፉ የፍቅር አጋር ሆና የተጫወተችው አመለሰት ነበረች። በዚህ ትውውቅ ውስጥ የሁለቱ በግል መቀራረብ ወደ ፍቅር አደገና የፍቅር ህይወት ጀምረው ብዙ ረጅም ለማይባል ጊዜ አብረው አሳልፈዋል። ከወራቶች በኋላ በአንድ ጓደኛው አማካኝነት የቴዲ አፍሮ ክሊፕ ላይ በሜካፕ አርቲስት እንድትሳተፍ ግብዣ ቀረበላት። አስቀድማ ከልክ ያለፈ አድናቆት ለቴዲ የነበራት ድሉን ልጠቀም በማለት ስራውን ለመስራት ተስማማች። ቴዲም እንዳያት ሁሉ ነገሯ ማርኮት ነበርና ለፍቅር ተመኛት። ተቀራረቡ፣ ተወዳጁ። በወቅቱ እጅግ ብዙ አፍቃሪ የነበሩት ቴዲ አፍሮ ጡት ላይ ይፈርማል የተባለውና ጡታቸው ላይ ለማስፈረም የሚጋፉለት ቁመትሽ ሎጋ ነው ለተባለላት አመለሰት ተንበረከከ። ብዙም በፍቅር ህይወት ሳይቆዩ የቃል ኪዳን ቀለበትን አሰረላት። በዚህ የቃል ኪዳን ቀለበት ሁለት መነጋገሪያ የሆኑ ነገሮች ተከስተዋል። የመጀመሪያው በፍጥነት ወደ ጋብቻ እያመራ መሆኑና የብዙ ሴቶች ምኞት የነበረው ቴዲ በአመለሰት መጠቅለሉ ሲሆን፣ በሌላ በኩል የዛሬ 15 ዓመት ገደማ ለቃል ኪዳን ቀለበቱ 750 ሺህ ብር ወጪ አድርጎ መግዛቱ ትልቅ አነጋጋሪ ጉዳይ ነበር።